ከዕለታት አንድ ቀን እንዲህ ማሰብ ጀመርኩ። ለምን ተፈጠርኩኝ በዚች ምድር ላይ? ለምንስ ተወለድኩ በዚች ዓለም ላይ? ግራ ጋብቶኛል የዚች ምድር ጣም። ታስቤበት ወይስ ማንም ሳይፈልገኝ መጣው ባጋጣሚ? ማንስ ፈልጎኝ ነው እዚህ የመጣሁት? ለማን ዓላማ ነው እዚህ የተገኘሁት? የሚሉ ጥያቄዎች ውስጤን እያወቁት እጅግ በርትቶብኝ ነፍሴን አስጨነቁት። ታዲያ መፍትሄ ፍለጋ ቃሉን ሳገላብጥ የሚያስደንቅ እውነት ነው ባይኖቼ ያየሁት። 33:11 መዝሙር ስታነቡ ለትውልድ ሁሉ ይላል እግዚአብሔር ሐሳቡ። እጅግ ደስ አለኝ፣ እኔም ተስማምቼ ተቀብዬዋለሁ። አጋጣሚ አይደለም ለሱ መጥቻለሁ። በሕይወቴ ሁሉ እሱን አከብራለሁ። በእኔ ማንነት ላይ ወደድክም ጠላህም ኢየሱስ ጌታ። አጋጣሚ አይደለም ያገናኛል፣ እንደ አባትና ልጅ ያቆራኛል። ስለኔ ያሰብከው ያኔ ድሮ ዛሬ ተፈጸመ ዘመን ቆጥሮ። በፍቅር ይዘኸኛል በውዴታ፣ እኔም ላመስግን በእልልታ። ጥሩ ልብ ያለው ሰው ሁል ጊዜ ጥሩ ነገር አይገጥመው። በሁሉም ነገር እድለኛ ሊሆን አይችልም። ወይ በፍቅረኛ ይከዳል፣ ወይ በቤተሰብ ይከዳል፣ ወይ ገንዘብ ያጣል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። መጽሐፍ ቅዱስ እንዲህ ብሏል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። እንደገናም እንዲህ ይላል፣ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም